ተኮስኩበት። ግንባሩን መታ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ በጩቤ ወጋሁት። አባቴ እጅ ማንስ ለኔ ወርቅ ነበር። ዳዊት ዳመነ ከየት ከተማ መጣ? ከጂማ ዞን። ከጂማ ዞን። አሁን ወደፊት ለፊት መምጣት የፈለከው ለምንድን ነው? ወደዚህ አሁን አልኩኝ የሚታደን ጠላት አለ ብዬ ጓደኞቼን ጥዬ ወደ ሰፈር ሄድኩኝ። ሰፈር ሲሄድ አገኘው ጠላቴ መሰለኝ አባቴ ነው። ምንም ነገር አላውቅም። በሰዓቱ ያስኩትን መሳሪያ ወጣሁኝ፣ ተኮስኩበት። ግንባሩን መታ። ልጄ ብሎ ዘሎ ያዘኝ። ዘሎ ሲይዘኝ ባያስኩት ጩቤም ነበረኝ፣ ትልቅ ጩቤ ባለ ሰንሰለት አወጣ። በጩቤ ወጋሁት። ስጋው አባቴ እጅ ላይ ያረፈ። ራሴን አላውቅም ነበር። ራሴን ከመሳት የተነሳ ነገሮች ሁሉ ተደብላለቁብኝ። አላውቅም፣ በሰዓቱም ረሳው። ይሄ ሁሉ ሆኖ አልፎ ከዛም ይዞኝ ወደ ማረሚያ ቤት አደረሱ። ግንባሩ መታው በጥይት? አዎ። ሞተ? ግንባሩን ተመቶ አልወደቀም። ጠንካራ ሰው ነበረ። የደርግ ሰራዊት ነው። ብዙ ነገር ያደርጋል፣ ብዙ ነገር ይሰራል፣ ብዙ ነገር አልምቶልናል። ከዛ በጩቤ ስትወጋው ነው የሞተው? በጩቤ ሲወጋው እጄ ላይ እንዲህ ቅፍ አድርጎኝ ተያይዘን ወደቀን። ብቻ መናገር አልፈልግም። እዚህ ጋር ከኔ የሚሻል ወይንም ደግሞ ነገ ህይወቱን መለወጥ የሚችል ትልቅ መሆን የሚችል ብዙ ወጣት አለ። እኔ ከዚህ የተነሳ በማረሚያ ቤት ተሰቃይቻለሁ። 14 ዓመት ነው የታሰርኩት። እስከ 6 ወር ድረስ ምን እንደሆነ አይምሮ ያያቅም። ከ6 ወር በኋላ ነው ያለቀስኩት። አስታውሽው ያደረኩት ያስታውስኩት ከ6 ወር በኋላ ነው። እኔ ምስክርነት ሲባል ወይንም ደግሞ የሚያስተምር ነገር ሲባል መናገር አልፈለኩም ነበር። መናገርም አልፈልግም። ለማን ነው የምናገረው? ማንስ ይስማኝ ብዬ ነው? ምንስ ሊጠቅሙኝ ነው? ለኔ የሚከፈለኝ ዋጋ አለ ወይ? አባቴን ይመልሳል አይመልስም? ለኔ ወርቅ ነበር፣ ጋሻዬ ነበር። ቢኖር ዛሬ እዚህ ካልቆመ ትልቅ ቦታ መለስ ይችላል። ከ1 እስከ 8 ሲማር አንደኛ፣ ሁለተኛ፣ 2 ሴቶች ልጆች ናቸው የሚቀድሙኝ። በደረጃ ነው የወጣሁት። እሱ በህይወት እያለ ማለት ነው 1 2 ብሎ ደምሮ ሂሳብን አስተምሮኛል። ቤት ውስጥ ከአስተማሪዎች የበለጠ የሆነ ይሄ ሁሉ ግን እኔ ነኝ ሌላ ሰው ነው። አካላቶቼ ብልቶቼ እኔ ነበሩ የሌላ ሰው ነበሩ። አላውቅም። በዛ ሰዓት ባልኖር ይሻለኝ ነበር። መኖርም አልፈልግም ነበር። ራሴን ላጠፋ ከ1 2 3 ሞክሬያለሁ። ከዚህማ ወደ ተርጫ ማረሚያ ቤት ተቀይሬ መጥቼ ራሴን አጥፍ ሞቷል ተብሎ ለሌሳ ምርመራ ሄጄ እናቴ መጣች። አርተሪዬን ቆርጫለሁ። እዚህ ጋር ያሉት 2 ደም ስሮቼን ቆርጫለሁ። ዋጋም ክፍል መስሎኝ ደረቶቼን ቆራርጫቸዋለሁ። በእጽ ውስጥ ነበርኩኝ። ያም እንዴት እንደማገገምም አላውቅም ነበረ። ከዛ መሰልፎ ወስዱኝ ወደ ናዝሬት ወሰዱኝ ማረሚያ ቤት። አስቸገረ ተብዬ በቃ ያስቸገርኩት። ከዛም በኋላ ጸጸት ሊያኖረኝ አልቻለም። ጠባሳዬ ሰፊ ነው። ስጋዬ ላይ ያለው ችግር የለውም። ነፍሴ ላይ ያለው ጠባሳ ማን ያነስልኛል? ለሰው ተናግሬ አይነሳም። ግን ማስተዋሉን የሰጠው ዛሬ ትላንትና የረበሽ ይሆናል። ትላንት ዶርም ውስጥ የረበሽ ይሆናል። 6 ልጆች አለን። እኔ ማድረበት ክፍል ውስጥ ድምጻችን አይሰማም። ለምን ተወደላ? እግዚአብሔር የተሻለ ነገር ሊሰጠና ዝም ብለ ሌላ ቦታ የሚረብሹ የሚጨፍር ናይት ክለብ የመጣ ይመስለዋል። የሚቀበለኝ ከሆነ ይቀበለኝ፣ ጉዳዩ ካለበለዚያ እኔ ስለራሴ ጨርሻለሁ። ጌታ በፍቃዱ የሚያኖረኝ ከሆነ እኖራለሁ። ለምኜ መኖር እችላለሁ። ግን የሚሰራ ምርጥ ሙያ ያለኝ አሁንም እሰራለሁ፣ እኖራለሁ። ግን ለሱ ከኔ ትምህርት ማግኘት የሚችል ከሆነ ብዙ ነገር ያጣል። ኖሪ ብዙ ነገር ያጣል። እኔ አባቴን አጥቻለሁ። እናቴን እዛ ማረሚያ ቤት ተመቶ የድግምተኛው የአስማተኛው ኃይል ትናንት በእኔ ህይወት ሲጫወት የነበረው ተልእኮ መጥቶ አባቱን ገሏል። አሁን ደግሞ ሲመጣ እናቱን ይገላል ተብሎ እናትን ትገላለህ ሰፈር የተባልኩ እኮ ነው ተብዬ ይነገረኛል። ቀውስ ሆንኩኝ። መውጣት አያምረኝም ነበር ከእስር ቤት ራሱ። እዛ ብኖር እዛ ቢለይልኝ ደስ ይላል። ግን ነፍስ አይወጣም። ራሴን ላጠፋ ሞከርኩኝ። ህመም ነው እንጂ እግዚአብሔር ያላወጣት ነፍስ አትወጣም። ብዙ ተፈተንኩ። በአንዱ በኩል ደግሞ በእግዚአብሔር በእኔ በኩል ተቃጠላለቀ። እግዚአብሔር በምሕረቱ የማያኝና የሚቀይረኝ ከሆነ ህይወት የሚሰጠኝ ከሆነ ግን አለው። ለዚህ በሁለቱም በኩል ቤተሰብ ያላቸው ከቤተሰቦች ከእናት ከአባት ከወላጆቻቸው ጋር ያሉ ከእግዚአብሔርም ጋር ያሉት ሌሎች አሉ እንዳይቃጠሉ። ትላንትና
ከማንነት ቀውስ ነፃ መውጣት ብለን ስንማር ራስን በክርስቶስ በኩል ማየት ብለን አለን አይደል? በክርስቶስ በኩል አዲስ ህይወት አለን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት አዲስ የተወለደ ሕፃን ልጅ የኋላ ታሪክ እንደሌለው ዮሐንስም እንደተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለ እያልኩ ሳስተምር ሰምቻለሁ። የተወገደ እንጂ የተቀመጠ ኃጢአት የለንም። የክርስቶስ ደም ከየትኛውም አይነት ኃጢአት ነፃ ማድረግ የሚችል አቅም ያለው የዓለምን ኃጢአት የሚያስወግድ ነው። የአንድ ሰው አይደለም፣ የሁለት ሰው አይደለም። ደግሞ ኃጢአት ትንሽና ትልቅ አይደለም፣ የትኛውንም ኃጢአት የሚያስወግድ። አሁን አንተ በጸጸት የምትቸገርበት ከዚህ በኋላ ነፃ አይደለሁም ብለህ የምታስብበት ሳይሆን በክርስቶስ ኢየሱስ አምነህ ጌታን እንደግል አዳኝ አድርገህ ከተቀበልክ ድረስ አሁን እንደውም ትዝ ካለ ትላንትና ከዚህ በኋላ ያዕቆብን እስራኤል ብሎ ጠራው አይደል? ያ የትላንትና አሮጌ ታሪክ አለፈ፣ ሁሉ አዲስ እንደሆነ መጽሐፍ እንደሚናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል ተብሎ እንደተጻፈ ማለት ነው። ስለዚህ አሁን አንተ አንድ ጸሎት ከኔ ጋር ትጸልያለህ። የሚሰማህን ይሄንን ረፍት ማጣት፣ ጸጸት ከዚህ ሰዓት ጀምሮ አይሰማህም። የክርስቶስ ደም ከኃጢአት ሁሉ ያነጻል።
ፈቅጄ አመልክሃለሁ ውለታን ውለታ አስታውሳለሁ ፈቅጄ የሚታመን ልቤ የሚጣልበት የሚወደድ እንከኔ የሚታመን ልቤ የሚወደድ እጆች ከፍ ይበሉና ክብር ይሁን ክብር የማጽናናት ደመና ኢየሱስ ክብር ይሁን ዙሪያዬን ከቦታልና ክብር ይሁን የሚያቋርጥ አይደል ደስታዬ ክብር ይሁን ምንጩ አንተ ነህ ጌታዬ የልቤ ጉልበት ይንበረከካል ገብተህ ላከብከው ክብር ይሰጣል ክብር የልቤ ጉልበት